Ashamaa kabajamtootaaf jaalatamtoota kiyyaa iyyooyyaa harka fuune siniin jedha jirra jirtu amma immoo deddeemaa jirra ala keessa ወደዚህ ጠጋ በይ ወደኔ የት ነው የምትንኮራፈፈው? ከዛ አሁን በቃ ዝም ብለን ይሄ መሬቱ አፈር ነው ይሄ አፈር ከዛ እዚህ ውስጥ እየሄድን ነው። አፈሩ ደግሞ በቃ እስከ ምንድን ነው ባላ እስከ ቅርጭምጭምትሽ ዛግሽ ግማሽ ይወስድሽ። እዛ ይወስዳል ማለት ነው። አሁን እዚህ ጋር ደግሞ እንደ መዘናኛ ነገር ተሰርቷል። ውስጥ ሄደሽ ታውቃለሽ? አይ ውስጡ እኮ እንደ ሱቅ ነገር ነው። ከዛ ምግብም አለ። ያው መዝራአ ነገር እኮ ነው። መዝራ አይደለም ባር የሚባል ነው። ላ እንደ መዘናኛ ነገር ሆኖ ትራብ ውስጥ መስቶ እየተንከባለሉበት ለነሱ መዘናኛ ነው ማለት ነው። አዋራ አሁን እዚህ ጋር ደግሞ የምትበይበት የምትጠጭበት ነገር እዚህ ውስጥ ታገኛለሽ ማለት ነው። ብር ካለሽ እንሂድ ብር አለሽ 5 ብር ብቻ አለ። ኧረ በእናትሽ ከተስቂ 5 ብር ዘሽ አታፍኝ። ኧረ ምግብ ይስገኝ። ኧረ መደነለ ምንም አትበላ ማውቃ እኮ ነው። ምን ትበላለሽ አሁን ሄደሽ? እኔ ምንም ነገር ነው ሰሩት ነገር ምንም አልበላም። ምን ነገር እና ምን አሁን 5 ብር ያው ላይተን ለምሳሌ አንቺ ካፈለግሽ ለመግዛት ነው እንዴ? አሁን ሆዴ ሞልቷል። እኔ በ5 ብርም የገዛው አልጨረስም። ዘገር ምግብ ደግሞ ርካሽ ነው። ለፊ አሁን ደግሞ እዚህ ጋር ሞተርሽን ወደዚህ አዙሪ ሞተሬ ላዞርና ከዛ በኋላ አሁን ጥያቄ ጠይቃችኋለሁ ማለት ነው። አንቺ ሰላም ዩቲዩብ ክፈች ያልሽ ነበር። አሁን ዩቲዩብ ላይ ምን መስራት ፈልገሽ ነው? እኔ አንቺ አፈር ዋጠኝ። ዩቲዩብ ላይ መስራት የምፈልገው ነገር ምንድነው ታውቂያለሽ? ለምሳሌ አሁን ያለውበት ምሰራበት ቤት ክላስ ስለሌለው ነው እንጂ ክላስ ቢኖረው በእምነቴ ጠንካራ መሆንና በቃ በእምነቴ ውስጥ ያሉትን ነገሮች ነው ማድረግ የምፈልገው መስራት የምፈልገው። ስለ ጸሎት፣ ስለ ጾም፣ እንደ ስደት ሆኖ ለጾም መጸለይ ዋጋ እንዳለው ድምጽሽን ከፍ አድርጋ አይሰማም። በቃ በእምነትሽ ጠንካራ የሚያደርጉ ነገሮችን ነው በቃ እኔ ደስ የሚለኝ ነገር። ኦኬ ስለ ሃይማኖት ነክ ነው እኔ ማድረግ የምፈልገው። ለምሳሌ ዩቲዩብ ቢያድግልኝና በዩቲዩብ በቃ እኔ ዩቲዩበር ሆኜ ብሰራ በቃ መርዳት የምፈልገው ነገር በቃ ፈልጋለሁ። ክፍለ ሀገር ያሉ ሰዎች ነው ነገር እንደዛ ነው እኔ የምፈልገው። እና በቃ የሆነ ጥሩ ሰው ሆኜ እውነተኛ የሆነ ነገር በእውነት የተመሰረተ ነገር እየሰራው ከዛ በቃ ባድግ እና እኔ ደግሞ አድጌ ተቀይሬ ለሌሎች ደግሞ ቢደርስ ባስተምር የሚል ነገር ህልም አለኝ። ይሳካ ከሸቃሊነት ወደ ዩቲዩበርነት ብቀየር ማለት ነው። አሁን ለምሳሌ ዩቲዩብ ማለት ነው በጣም ድካም አለ፣ ያስደክማል። አሁን ለምሳሌ እኔ ለምሳሌ ዩቲዩብን ሲያሳድግ በጣም በቃ ለሊት እንቅልፍ የለኝም። መልሶ ደግሞ ቀንም ደግሞ የሰው ስራ የሰራው ማዳም ቤት ማለት ነው እነሱ የመጡበት ስልኬን እየደበኩ እየሰራው ሆነ ይሄ ዩቲዩብን ያሳደግኳት ማለት ነው። አንቺ ደግሞ አሁን ማሳደግ ትፈልጋለሽ ደግሞ ተመልሶ ካንቺ ጋር ከእኔና አንቺ ደግሞ ቅርብ አይደለንም፣ አላሳየሽም ማለት ነው። አሁን እንዴት ነው ዩቲዩብሽ ማሳደግ ያሰብሽው? ለጋ ትመጫለሽ ወይን ደግሞ እንዴት ነው? አሁን ለምሳሌ አንቺ ጋር ስመጣ ታሳየኝና እንዴት መግባት እንዳለብኝ ምን እንዴት መስራት እንዳለብኝ ነገር አጠቃቀሞቹን አይና ከዛ ያው በትርፍ ሰዓቴ ምናምን ነገር እነዛ ነገር እየገባው ሰራለሁ፣ አዳምጣለሁ። ከዛ በቃ ይሄ ብቻ ነው ማለት ነው ምንነቱ። አሁን ለምሳሌ ማለት ነው ዩቲዩብ የሚያድገው ትደመራለሽ ማለት ነው። አሁን ለምሳሌ መደማመር ፌክ አካውንት ትከፍቻለሽ። ከዛ ፌክ አካውንት ከከፈሽ አሁን ለምሳሌ 5 ምናምን ከከፈትሽ ማለት ነው 5ቱ ላይ ደግሞ እኔ ጋር 5 አካውንት ካለ መተሽ እኔ ጋር ተደምራለሽ፣ እኔም ደምርሻለሁ። እንደዚህ ነው ማለት ነው ዩቲዩብ የማድገው። አሁን ደግሞ እግዚአብሔር ይመስገን ዩቲዩብ አንድ ነገር ቀላል አምጥቶ ነበር። በሾርት ቪዲዮ ለምሳሌ በሾርት ቪዲዮ ትገባለሽ እስከ 50 ከሞላሽ ጥሩ ነው። 50 ከሞላሽ ዝም ብለሽ ሾርት ቪዲዮ ቆንጆ ማስቅ ነገር ታመጣና ከዛ በቃ መጥቶ ይገባሉ ማለት ነው። ከየት እንደመጥቶ የሚገቡበት መንፈሶቹ ይባላል። መጥቶ ይገባሉ ማለት ነው መንፈሶቹ። ከዛ እስከ 300 እስከ 400 እስከ 1000 ምናምን ድረስ ይመጣሉ። ከዛ እነሱ ደምሩሻል ማለት ነው። እኔ አሁን ወደ 20 ሺህ ምናምን ገብቻለሁ። አንዱ ደግሞ ወደ 11 ሺህ ምናምን ገብቻለሁ ለነሱ ምክንያት ማለት ነው። እና
እሱም ደግሞ መግባት የምትችለው የምንድነው ባለው 50 ከሞላሽ 50 ሺህ ላ 50ው ደምረሽ ማለት ነው። ለምሳሌ 50 ቤተሰብ ካገኘሽ ትገባለሽ ማለት ነው። ላይፉን ትገባለሽ። ይሄን ምልሽ። ለማንኛውም እኔ ጋር ሁሌ በሳምንት አንድ ስለምትመጭበት አሳይሻለሁ፣ ወይም ደግሞ ቪዲዮን ሰርቼ ልክሻለሁ። ከዛ ታድጋለሽ፣ አታስቢው። ዩቲዩበር ትሆናለሽ። በቀላል አይደለም። ዩቲዩብ ብትሆነው ደግሞ ጠንከር ብለሽ ማሰራት ነው። መጠንከር ያስፈልጋል ማለት ነው። እና ለሊት እንቅልፍ ቀን ደግሞ አንቺ መዳም ቤት አትዋልም፣ ችግር የለም። በስነ ስርዓት ትሰራለሽ ብዬ አስባለሁ። በጣም አመሰግናለሁ። ሌላ ነገር ካለ ደግሞ አሰላልፊ። ሌላ ነገር ምንም የለኝም። ምን ልጠይቅሽ ነበር? ጠይቄሻለሁ መሰለኝ። ዩቲዩብ ምን ልትሰሪበት ብዬ ጠየቅኩሽ። ስንት አገር እዚህ ቆይተሻል? 20 ስንት አመት ቆይተሽ? 7-6 አመት ያልፈኝ ነው። ስንት አመት? 7 አመት። ብራቮ ሻትራ። ምን ሰርተሻል? አገርሽ ቤት ሰርተሻል? ስንት ሚሊዮን ባንክ ውስጥ ብር አለሽ? መንፈስ ይሰርቀኛል አልናገርም። ላ ባንክ ቤት እኮ አይሰብርም። መንፈስ ታይ እንጂ አታውቂም እንዴ? ስለ መንፈስ አታውቂም ሲጀመር። እኔ ምን አውቃለሁ ብለሽ ነው? እሱ የራሱ ጉዳይ ነው። ባንክ ቤት መንፈስ እንዴት እንደሚሰርቅ ስለማታውቂ ዝም ነው ማለት ነው። አንቺ ታውቃለሽ? አንዳንድ ነገር አስረጅ ስለ መንፈስ። ለምሳሌ እንዴት እንደሚሰርቀው ማለት መንፈስ ባንክ ቤት ያለን ብር እንዴት እንደሚሰርቅ ነው ምነግርሽ። የሰላቢ መንፈስ። ሰላም ማለት እንዴት ይመጣል? ሰላቢ ምን ሰላም ነው? ሰላቢ ማለት እንዴት ይመጣል ነው? ኬት ይመጣል? በቃ የሆነ ለምሳሌ አንቺ በአንቺ ስራ የሚቀና ሰው ምናምን ነገር ካለ ለምሳሌ መጽሐፍ ቅዱስ ውስጥ አሁን እነ መምህር መንክራት እነ መምህር ተስፋዬ ትምህርት ምናምን ነገር እዛ የሚያስተምሩን ሰዎች ሰው አሁን ለፍቶ እየለፋ በየአመቱ ትሰሪያለሽ ሳታስቢ ወይ ገንዘቡ ጠፋፋን በቃ መግዛት ሳትፈልጊ አንዳንድ ነገር ትገዣለሽ። አስፈልጉሽ ሳይሆን ዝም ብሎ እየሆነ በቃ እንደገና ደግሞ በቃ የሆነ በቤተሰቦች ላይ የሆነና እንድታወጭም እንደምትይ ብቻ አንቺ እንድትቀየሪ የማይፈልግ የሆነ ብኩን የሚፈልግ መንፈስ አይጠፋም። ሁሉም ጤነኛ አይደለም። ደግሞ ሰው ደግሞ ባንቺ ላብ መቀየር የሚፈልግ ሰው አንቺ መንፈስ ወደኔ ያስራል ማለት ልክብሽና ከዛ አሁን እኔ ትሰሪያለሽ አሁን አንድ ባንክ ቤት ራሱ ይሰልባል። አንድ ጊዜ እንደዚህ ነገር ያጋጠመኛለኝ ማለት ነው። እኔ ለምሳሌ እዚህ አመት ከመጣው እየሰራው ነበርና ከዛ ብሩን ስብስብ አድርጌ አንድ ነገር አደርጋለሁ ብዬ ካሰብኩበት ወይኔ ነገር ይመጣል። ችግር በቃ ምንድነው ይመጣ መሰለሽ? ወይም ሰው ተሸግሮኛል ብሎ ይመጣኛል፣ ወይም ሰው ታሞ ይመጣል፣ ወይም ደግሞ በቃ ምክንያት ነገር ከተፈጠረበት በቃ ወይኔ ነገር ህቅድ ይዤ ዛሬ በቃ መኪና ለምሳሌ መኪና ገዛለሁ ብዬ ብሬን ካጠራቀምኩ ማለት ነው ምንም ሳላቅበት እቅዴን ሳልሳካብኝ ብሩ የት እንደሚወጣበት አላቅም። በቃ እኔ ደግሞ ተናድጄ በቃ ምን አደርጋለሁ በቃ አልተሳካኝም ብዬ እተዋለሁ ማለት ነው። እንደዚህ ነገር መንፈስ ነው እንዴ? ይሄንን ያው የዚህን ችግር የሚያውቅስ አንደኛ መንፈሳዊ ሰው ነው። መንፈሳዊ ሰው ይሄን ጉዳይ ያውቀዋል። በህልምሽም በሁሉም ነገር ይሄን ነገር ያውቀዋል። ጠላቱን ማወቅ ይችላል። ግን አለማዊ ሆነን ግን ያው ገንዘቡ ሲጠፋ ለምን ጠፋብን እንናደዳለን ምናምን ነገር እንጂ ትርጉሙ አይገባንም። አይገባም። ግን መንፈሳዊ ስትሆኝ ግን ታውቂዋለሽ። በቃ ሁሉ ነገር ይዋጋሻል። ጠላትሽ ብዙ ነገር ይፈታተንሻል። በዛን ሰዓት ያንቺ ከየት እንዴት እንደሚመጣ ራሱ ታውቂያለሽ። አንድም በቤተሰብ ሲመለክ የነበረ የሚመለክ ዛር መንፈስ ምን አንቺ እንድትቀየር የማይፈልግ ብኩን ማድረግ የሚፈልግ ሁሉ ሳታስቢው ገንዘብሽን ከስርስር የሚያደርግ ነገር አለ። ለምሳሌ አንድ ነገር እንድትቀስልሽ እኔ ለራሴ አሁን ያው መምህር ተስፋዬን በደንብ እንከታተለው ሁሉ ብዙ ነገር ያወቅኩበት መምህር ነው። ምንም እንኳን በአባታችን በርሰባታዊ በአባ ተስፋ ማርያም ትምህርት ቀየር ብዙ ነገር ከሞት ብታርፈን በስደት ሆኛ ግን ደግሞ የሆነች ልጅ በፌስቡክ አውጣት የመምህር ተስፋዬን ትምህርት ስከታተል ምናምን ነገር
የራሴን ችግር እዛ ውስጥ አግኝቻለሁ በሚገርም ሁኔታ ማለት ነው። እያወቅኩት ግን ራሱን በቅርቡ የሆነ ጎረቤት ነበረና እና እሱ ሰውዬ ወፍጮ ቤት ልሸጥ ግዢው ምናምን ነገር አሉ የዛሬ አመት ማለት ነው። ከዛ እሱን ግዢው ምናምን ነገር ሲባል ከዛ ከነቦታው ከነምኑ ከነቃው ሙሉ 600 ሺህ ብር ነው ብሎ እንዴ የወፍጮ ቤት እሱ ተጠቅሞበት እኔ ለምን 600 ሺህ ብር ገዛለሁ? ከቀነሰ 400 300 ካረገ ገዛለሁ። ያው ለቤተሰብ እኔ እዚህ ጋር ሰርቼ ከምልክላቸው ቢያንስ አይነታው ብር በኔው ትርፉን ለራሳቸው እንዲሁም በማለት ማለት ነው ወንድሜ ጋር ተነጋገረና ከዛ እንደውም ራሱ ተወዳደረ ምናምን ነገር የተወሰነ ብር ላኩ ማለት ነው። ከዛ ለኔ 600 ካልሆነ አንሸጥም ብለው ለሌላ ሰው ዘመዳቸው ለሚሆን ሰው 300 ሺህ ብር ሸጡት ማለት ነው። እኔ ግን አላውቅም፣ ቤተሰቦችም አያውቁም ያንን ለነዛ ሰው 600 300 እንደሸጡ ማለት ነው። ግን እነሱ ውጭ ነው ሲባል ከኔ መብላት ነበር የፈለጉት፣ ግን እኮ ቤተሰብ ናቸው። ከዛ ያን ብር በወንድሜ አካውንት እንደገና ደግሞ በአክስቴ አካውንት ነበረ ልክ የነበረ ከዛ በማንም ያንን ያክል ብር ምናምን ነገር 200 ሺህ ብር በቃ ምናልባት በወንድሜ አካውንት ነው ለቤተሰብ ወይም አንዳንድ ነገር ይቀመጥ ለማለት 50 ሺህ ብር ምናምን ነገር ላስገባ የምችለው ማለት ነው። ገባሽ? 50 ሺህ ብር 30 ሺህ ብር ዘን ሰዓት ግን በወንድሜም በአክስቴም እንደዚህ ወደ 300 ሺህ ብር የሚጣጋ ተላካ ማለት ነው። ከዛ የሆነች ጓደኛዬ ለምን ሀገራችን ስገባ አንቺን በስደት ነሽ ነኝ በስደት ነንና ያው ኪችንም ስለምትሰሪ ምናምን ነገር ከሀገራችን ስንገባ ለምን ቪዛ ምናምን ነገር ቤት ለመስራት አናስብ ምናምን ነገር አልኳት። ከዛ ሰውሽ ምናምን ነገር አለች። ከዛ እሷ ደግሞ 2 አመት ሰርታ በወንድሙ አካውንት ነበረ ቦታ ምናምን ነገር ልግዛ ምናምን እያለች ማለት ነው። ከዛ እኔ ደግሞ ያንን ሀሳብ ስነግራትኝ እኔ ስንሄድ ነው ያልኳት። እሷ ደግሞ ከዚህ እንዳለች ባለፈው ክረምቱ ሊገባ አካባቢ ማለት ነው ለወንድሟ ነገረችው። ትንሽ ወንድሟ ሸፍ ነው አለች። ከዛ አስተናጋጅ ነበረ ሸፍነት ተምሯን ምናምን ነገር አለች። ከዛ እሱ ደግሞ ስትነግራት እንዴ እኔማ በጣም ነው ፈልጋለሁ እንሰራለን ምናምን ነገር አለ። ከዛ እኔንም ደግሞ ሻም ያዘኝ መስራት መጀመር አለብን ወንድሜ ሹላ ምን ነገር አለ። ኧረ ተይ ቅርብን ሀገራችን ስንገባ ይሻላል አይናችን እያየ ምናምን ነገር አለ። ታረ የሆነ አንቺ መሸሽ ካልፈለግሽ በስተቀር ወንድሜ በቃ ይሄ ስራ ያጓጣል ምናምን ነገር ከዛ እሺ ተባለና ተጀመረ ማለት ነው። ተሳካችሁ? የሁለት አመት ደሞዝ እሺ ተሳካ። የኔ 300 ሺህ ብር ምናምን ነገር እሺ ከሰረ እናት ትሞት